አብዛኞቻችሁ ትላልቅ ኮንቴንት ክሬተሮችን ትመለከታላችሁ። እነዛ ኮንቴንት ክሬተሮች ደግሞ በምን አይነት ሁኔታ ሰክሰስፉል እንደሆኑና እንዲሁም ደግሞ እንዴት እዚህ ሌቭል ላይ እንደደረሱ በምታውቁት ነገር የለም። እናንተም የሚያስመለክቷችሁ ላይፍ ስታይላቸውን ኦር የተለያዩ ነገሮችን ነው የሚያስመለክቷችሁ። ሪል ወርልድ ላይ ስራቸውን ሲሰሩ በምን አይነት ሁኔታ ቻሌንጆችን እንደሚያልፉ አያሳዩአችሁ። እናንተ ደግሞ ኤክስፔክት የምታደርጉት ምንድነው? እናንተ ያንን እነሱ አቺቭ ያደረጉትን ነገር አቺቭ ማድረግ እንደሚችሉ ነው። ነገር ግን ሃርድ ወርክ ወይም ደግሞ ይሄ ጠንክሮ መስራት የሚባለውን ፓርት አታውቁትም ማለት ነው። ዛሬ ደግሞ የምነግራችሁ ሁለት ነገር አለ። ይህም ኮንቴንት ክሪኤሽን ላይ ምን ነገሮችን መጠቀቅ እንዳለባችሁ፣ እንደገና ደግሞ ኢንፍሉዌንሰር ከሚባሉት ሰዎች በምን አይነት ሁኔታ ጥንቃቄ ወስዳችሁ እናንተ የምትፈልጓትን ፓርት ብቻ መውሰድ እንዳለባችሁ፣ ሌላውን ደግሞ መተው እንዳለባችሁ ልነግራችሁ ነው ማለት ነው። ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ። ከኮንቴንት ክሬተሮች መጠንቀቅ ያለባችሁ የመጀመሪያው ነገር ምንድነው? የሚነግሯችሁ ነገር ሁሉ ትረስት ማድረግ ነው ማለት ነው። ይሄ ማለት እነሱ በምን ሊያሳምኗችሁ ይችላሉ? በስቶሪ ቴሊንግ ሊያሳምኗችሁ ይችላሉ። በሚሰጧችሁ ነገሮች ሊያሳምኗችሁ ይችላሉ። ነገር ግን ትልቁ ፖይንት ምንድነው? አሁን ስም መጥቀስ ባልችልም ለምሳሌ እንደ ዮናስ ሞ ስም ልጥቀስ ብል ለምሳሌ እንደነ ዮናስ ሞ ዩቲዩበርስ እና በጣም ብዙ የተለያዩ ኮንቴንት ክሬተሮች አሉ። እነዛ ኮንቴንት ክሬተሮች ግን እናንተን ለማሳመን ወይም ደግሞ ከእናንተ ትረስትን ለማግኘት ሲሉ ብዙ የሚነግሯችሁ ወይም ደግሞ የሚሰጧችሁ ፕሮሚሶች ይኖራሉ። እነዛ ፕሮሚሶች ሙሉ በሙሉ ውሸቶች ናቸው ማለት ባይቻልም፣ ነገር ግን እናንተ ኢን ጀነራል ምንድን ነው አክሴፕት ማድረግ የምትፈልጉት? ከዛ ያን ቪዲዮ ክሊክ ስታደርጉ ምንድን ነው ማወቅ የምትፈልጉት? ለምሳሌ ይህንን ክሊክ ስታደርጉ ስለ ዮናስ ሞልድ ሊያወራ ነው ብላችሁ ሊሆን ይችላል። ኤክስፔክት የምታደርጉት የሆነ ፖይንት ይኖራል። ነገር ግን እነሱ የሚሰጧችሁ ቫሊዩ ወይም ደግሞ የሚሰጧችሁ ዋጋ የእናንተ ላይፍ ስታይል ላይ ይሄ ማለት ኤዱኬሽናል ሊሆን ይችላል፣ ፋይናንስ ሊሆን ይችላል። የሆነ ፖይንት ኦፍ ቪው ሊኖራችሁ ይገባል አንድን ሰው እንደ ኢንፍሉዌንሰር ልትከተሉት ሲገባ። ስለዚህ በመሰረታዊነቱ ኢንፍሉዌንሰሮችን መከተል እኔ አልስማማበትም። ነገር ግን አይዲያቸውን ነው የምትከተሉት። ይሄ ማለት ኢንፍሉዌንሰር መከተል እና አይዲያን ለብቻ መከተል ደግሞ በጣም የተለያየ ነገር ነው። ኢንፍሉዌንሰርን ስትከተሉ ያ ኢንፍሉዌንሰር ህገወጥ የሆነ ነገር የሚስራ፣ ህጋዊ የሆነ ነገር የሚስራ ኦር ይሄ ከማህበረሰባችን ወጣ ያለ ነገር የሚያደርግ ዋቴቨር ብቻ አክሰፕት ታደርጉታላችሁ። ምን ስለሆነ? ኢንፍሉዌንሰር ስለሆነ ማለት ነው። ነገር ግን የእናንተ ፖይንት ኦፍ ቪው ወይም ደግሞ እናንተ የምትመለከቱት የሆነ ነገር ካለ ለምሳሌ እኔም ቡክ ሪቪው የሚሰሩ ልጆችን አሉ። ለምሳሌ ፊራን ፎሎ አድርጌዋለሁ ወይም ደግሞ ሰብስክራይብ አድርጌዋለሁ። እሱን ሰብስክራይብ ያደረኩበት የራሱ የሆነ ፖይንት ኦፍ ቪው ይኖረኛል። ስለዚህ ሰብስክራይብ ያደረኳቸው ሰዎች የራሳቸው የሆነ ለእኔ ጠቀሜታ ይኖረኛል። ይሄ ማለት ኮንቴንት ክሬት እንዳደርግ፣ ፐርሰናል ዴቨሎፕመንት ላይ እንዲሰራ ዋቴቨር ማለት ነው ይጠቅመኛል ማለት ነው። እናንተም የራሳችሁን የሆነ ኢንፍሉዌንሰር ማንኛውም ሰው እርግጠኛ ሆኜ የምነግራችሁ በተለይ ወጣት ሆነ ኢንፍሉዌንስ አለመደረግ አንችልም። መጀመሪያ ማወቅ ያለብን ነገር ቢኖር ወጣት ሆነን ኢንፍሉዌንስ አለመደረግ አንችልም። ግን የምንከተላቸውን ሰዎች ኢንፍሉዌንስ የሚያደርገን ሰው ማን ነው የሚለውን የማወቅ እንጂ ኢንፍሉዌንስ ላለመደረግ የመጣር ሩጫ አይደለም አሁን የምንከተለው ማለት ነው። ስለዚህ ይህንን በደንብ አድርጋችሁ ልታውቁት ይገባል። ይሄ ግልጽ እና በቃ ሊብራራም የማይችል ነገር ነው። አንድ ሰው 5 ጓደኛህን ንገረኝና 6ኛ ያንተን ጸባይ እነግርሃለሁ ወይም ደግሞ ያንተን ማንነት እነግርሃለሁ የሚባል አባባል አለ። ይሄ በጣም ትክክለኛ የሆነ አባባል ነው። ይህንን አንደርስታንድ ማድረግ አለባችሁ። ሁለተኛ ነገር ምንድን ነው? እናንተ ኢንፍሉዌንሰርን ስትከተሉ ወይም ደግሞ የነሱን ብዙ ቪዲዮዎቻቸውን የምትመለከቱ ከሆነ ኮምፔር ማድረግ ትጀምራላችሁ። ይሄ ማለት እናንተ የምትመለከቱት ወይም ደግሞ መመዘኛችሁ እነሱ አንድ ግለሰብ ይሆናል ማለት ነው። ስለዚህ የእሱ ላይፍ ስታይል ታያላችሁ፣ እሱ የሚናገርበትን መንገድ ታያላችሁ። ነገር ግን እሱ ይሄ ሌቭል ላይ ለመድረስ 2 ዓመት ሜቢ ሊፈጅበት ይችላል ኦር 3 ዓመት ሊፈጅበት ይችላል። እናንተን ግን እያሳያችሁ ያለው ምንድነው? ፊት ለፊት ፍሌክስ ሲያደርግ ወይ መኪና ሲነዳ ወይ የሆነ ነገር ሲያደርግ ነው። ምንድነው ምላችሁ? እናንተ ራሳችሁን ይሄ ማለት ለራሳችሁ የምትሰጡትን ቫልዩ በዛ ሰው ትገምቱታላችሁ ማለት ነው። ይሄ ደግሞ በጣም መጥፎ የሆነ ነገር ነው። ይሄ ነገር ሀፕን ሲያደርግባችሁ ወይም ደግሞ ሲፈጠርባችሁ እናንተ ለራሳችሁ የምትሰጡትን ቫልዩ
እሱ በሚያሳያችሁ ወይም ደግሞ እሱ ፍሌክስ በሚያደርግባችሁ ወይም ደግሞ በሚያሳያችሁ ነገር ትመዝኑታላችሁ። ያ ነገር ደግሞ በጣም መጥፎ ነው። ሶ ላይክ እና ሰብስክራይብ ማድረግ እንዳይረሳ።